አብሮት የሚጠብቀውን ጓደኛውን በመግደል ከሚሰራበት ባንክ ከ2 ሚሊዮን ብር በላይ የዘረፈው ወንጀለኛ በእድሜ ልክ ጽኑ እስራት ተቀጣም። የወንጀል ድርጊቱ የተፈጸመው ግንቦት 6 ቀን 2018 ዓመተ ምህረት በልደታ ክፍለ ከተማ ወረዳ 9 ልዩ ቦታው ልደታ ኮንዶሚኒየም አቢሲኒያ ባንክ ባልቻ ቅርንጫፍ ውስጥ ነው። ወንጀል ፈጻሚው ጌታሁን ሙላት አብሮት የሚሰራውን ጓደኛውን ሟች ዘገየቸሩን በተኛበት ጭንቅላቱንና የተለያዩ የሰውነት ክፍሉን በፌሮ ብረት በመምታት በመግደል የባንኩን የብር ካዝና በብረት ፈልቅቆ 2 ሚሊዮን 460 ሺህ ብር ዘርፎ ይሰወራል። የአዲስ አበባ ፖሊስ ጠቅላይ መምሪያ የምርመራና ክትትል አባላትና አመራሩ ወንጀሉ ከተፈጸመ ዕለት ጀምሮ በርካታ ፖሊሳዊ ቴክኒኮችን በመጠቀም ባሰባሰበው መረጃ ወንጀል ፈጻሚውን በቁጥጥር ስር ማዋል ተችሏል። በተደረገው ምርመራ ግለሰቡ 2 ተመሳሳይ ወንጀሎችን መፈጸሙና አማረ ደሳለኝ በሚል ሐሰተኛ ስምና በሐሰተኛ የትምህርት ማስረጃ የጥበቃ አገልግሎት በሚሰጥ ተቋም በጥበቃ ሰራተኝነት መቀጠሩም ተረጋግጧል። በተጠርጣሪው ላይ ፖሊስ የምርመራ መዝገቡን በማደራጀት በአቃቢ ሕግ በኩል ክስ የተመሰረተበት ሲሆን ጉዳዩን ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ከባድ ውንብድናና ሁለተኛ ወንጀል ችሎት ተከሳሽ ጌታሁን ሙላት ጥፋተኛ መሆኑን በማረጋገጥ በእድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል።